ከፎሬክስ ትሬዲንግ የሰራሁትን 3 ሚሊዮን ብር በአንድ ቀን ይሄ ነው በማይባል ምክንያት በኢትዮጵያ ብሔራዊ ባንክ አጥቼዋለሁ ማለት ነው። ሰላም እንዴት ናችሁ? አፍሮ ኤፌክስ እባላለሁ። በትሬዲንግ ውስጥ ከቆየው 3 ዓመት አልፎኛል። 3 ዓመት ልምድ ያለኝ ትሩ ስማርት መኒ ኮንሴፕት ስትራቴጂ ተጠቃሚ ትሬደር ነኝ። ማንኛውም ትሬደር የተሰቃየውን ስቃይ ተሰቃይቼ የሰራኋትን 3 ሚሊዮን ብር ዊዝድሮ በማድረግበት ሰዓት ብሔራዊ ባንክ አካውንቴን እንዳላንቀሳቀስ ፍሪዝ አድርጎብኛል ማለት ነው። ይህን ችግር ለመፍታት ያልዋጠጥኩት ድንጋይ የለም። ሞክሬያለሁ ሁሉንም ነገር ግን ማስተካከል አልቻልኩም፣ ወይም ከአቅሜ በላይ ነው ማለት ነው። እና አሁን ላይ የቀረችኝን 4000 ብር እንዴት አድርጌ መነሳት እችላለሁ በሷ የሚለውን ነገር በዩቲዩብ ለእናንተም በሚያስተምር መንገድ ለኔም ጆርኒ በሚሆንልኝ እዚሁ ዩቲዩብ ላይ እንዲቀመጥ ወይም ደግሞ ጆርኒ እንዲሆነኝ ይህንን ዩቲዩብ ቪዲዮ ሪከርድ እያደረግኩኝ ይገኛለሁ ማለት ነው። አሁን በዚህ $20 ወይም ደግሞ 4000 ብር ምን ማድረግ አስበዋል ካላችሁን ከአልፋ ካፒታል ግሩፕ ፕሮፈርም አካውንት ገዝቼ እንደምታዩት በዚሁ በዩቲዩብ ቻናል እየተከታተልን አንድ ላይ ትሬዶችን እየወሰድን ትሩ ስማርት መኒ ኮንሴፕት ትሬደሮችም ሌሎችም ትሬደሮች ትማሩበታላችሁ ብዬ አስባለሁ። ያለውን ነገር በዚሁ በዩቲዩብ ፖስት እያደረግኩኝ የምናይ ይሆናል ማለት ነው። አሁን ከአልፋ ካፒታል ግሩፕ የ5K አካውንት እንገዛለን ማለት ነው። ቪዲዮአችንን ለማስጀመር ሪከርድ በማድረግበት ሰዓት ላይ ነው እንደዚህ አይነት ዱብዳ ያየሁት። ከአልፋ ካፒታል ጋር ያለን ቆይታ እዚህ ጋር ያበቃል ማለት ነው። ቪዲዮን ሪከርድ ካደረኩ በኋላ ለእናንተ ይሄኛውን ሴታፖች እያዘጋጀው በነበረበት ሰዓት ላይ ነው ይሄ ነገር ያጋጠመኝ። እንደምታዩት አልፋ ካፒታል ላይ የነበረን ዲስካውንት አብቅቷል። ሌሎችን እያየው በነበረበት ሰዓት ፕሮፈርማሽ ላይ በእኛ አቅም የሚሆን እየሰጠን ጎት ነው። ጎት ላይ ያለ ዲስካውንት አለ። ሌሎቹ እነ ፈንድ ኔክስት ምናምን ከአቅማችን በላይ ናቸው፣ ትንሽ ነገር ያስጨምሩናል። አሁን ላይ ግን እንደተነጋገርነው ቪዲዮንም ሪከርድ እንዳደረግኩት የ50% ኦፈር የሰጡኝም ጎት ፈንድ ናቸው። ጎት ፈንድ ከዚህ በፊት የ100K አካውንት ገዝቻለሁኝ። ብዙዎቻችሁ ከዚህ በፊት የምታውቁኝ ታውቁኛላችሁ። እሱን ፌል አድርጌው ነበር። አሁን ደግሞ መልሼ ከነሱ የምገዛ ይሆናል ማለት ነው። በዚህ ምክንያት በዚህ ችግር ባለንበት ወቅታዊ ሁኔታ ምክንያት ማለት ነው። በዛም ጎት ፈንድን ሪቪው የምናደርግ ይሆናል ማለት ነው። ኦኬ ቀጥታ ወደዚህ ከገባን በኋላ ስማችንን the first giveaway of play successful አድርጎልናል። ኤዲት እናደርጋለን ማለት ነው። MT5 የ5K አካውንት ቱ ስቴፕ ስታንዳርድ ኦር ጎት ቱ ስቴፕ ጎቱን ብናደርገው ሞር አሪፍ ነገር አለው። እሱን አድርገን የፐር አካውንት $17 አካባቢ ማለት ነው። እዚህ ጋር ያሉ ነገሮችን እንሞላለን ማለት ነው። እስከዛ ድረስ ጠብቁኝ ማለት ነው። የሞላቸውን ነገሮች ናትናኤል ቴዎድሮስ ኢትዮጵያ እነዚህ ነገሮች እናያለን። ኦኬ $17 ክሪፕቶ በክሪፕቶ ነው የምንከፍለው ማለት ነው። ኦኬ ፕሮሰሲንግ እያለን ነው። የምንከፍልበትን እንመርጣለን በዩኤስዲቲ የሰር ኦኬ ኦፕቲመስ አይ ቲንክ ኦፕቲሲም አሩ ነው ምን እንደሚባል ግን ይሄኛው አሪፍ ነው። ፕሮሰሲንግ ፊው አሪፍ ነው 17.0 ምናምን ተወር ነው። ኦኬ በስልካችን ይሄንን የምንከፍል ይሆናል ማለት ነው። ባይናንስ ባይናንስ ጋር ከገባን በኋላ
አረ ነው ከታያችሁ የሚታያችሁ አይመስለኝም። ያለችን ዶላሮች ናት ማለት ነው። ኦቲሲም ማረጋገጥ አለብን እነዚህን ቱዲ ኦኬ ሁሉንም ነገር እርግጠኛ ከሆናችሁ በኋላ ኮንፊርም እናደርጋለን ማለት ነው። አውተንቲኬተር ባይናንስ ኦኬ ዊዝድሮዋል ፕሮሰሲንግ ጨርሰናል ማለት ነው። ዊዝድሮዋችን ፕሮሰስ አድርጓል። ኦኬ እዚህ ጋር የሚመጣውን እንጠብቃለን ማለት ነው። ያ እዚህ ጋር ፕሮሰሲንግ አድርጎ ጨርሶልናል። ፔመንት ኢዝ ቬሪፋይድ ብሎልናል ማለት ነው። ዩ ካን ክሎዝ ዊንዶ ነው። ኦኬ ወደ ጉድ ፈንድድ እንመለስ። ኢሜል ይደርሰናል ማለት ነው። ያ ኢሜል ከጉድ ፈንድድ ተልኮልኛል። ያ ደን እንደምታዩት ወደዚህ ሊንክ ኢሜላችን ደርሶናል። ወደ ሆም እንመለስና አካውንታችንን ማየት እንችላለን ማለት ነው። $10,000 ቻሌንጅ አንድ ላይ ሰጥተውኛል ማለት ነው። ያ ጉድ ፈንድድ ኦ ማይ ጋድ ለኛ በጣም ጥሩ ቻንስ ነው የሚኖረን ማለት ነው። ይሄ ነገር እንትን የሚልልን ከሆነ የቴንኪ እና የ5K አካውንት አንድ ላይ ኖረን ማለት ነው ሞር ስትሮንግ ሆነን የምንሰራው የዚህ የ5K አካውንታችን ላይ ነው። በደንብ የሚሰራልን ከሆነ እና ደግሞ ቴንኪ ሪል ከሆነ አሁን ነው ሪሰርች አልሰራውም። እንደነገርኳችሁ ከአልፋ ነበር ለመግዛት ፕላን ያደረኩት። ነገር ግን ይሄኛው አልፋ ያላሰብኩት ነገር አጋጠመኝና ይሄንን ከጉድ ፈንድድ ትሬደር ትሬደር አካውንት ገዛ ማለት ነው ከጂኤፍቲ። ጂኤፍቲ is the best platform ሊሆንልን ይችላል አናውቅም። እንግዲህ ከዚህ በኋላ ያሉትን ነገሮች የምናይ ነው የሚሆነው ማለት ነው። ሙሉ ነገሮችን በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እስካሁን ድረስ ተከታትላችሁ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ካላችሁ አሁኑኑ አድርጉ። ይመቻችሁ።